ሰላም ጤና ይስጥልኝ እንደምውላችሁ አደራችሁ እንደምንሰነበታችሁ ክቡራትና ክቡራን ውድ የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ እንደምን አላችሁልኝ። ዛሬ ደግሞ አምላክ ፍቃዱ ቢሆን ከእናንተ ጋር የምንወያይባቸው አድማጭ ተመልካቾች የተጠየቁ ጥያቄዎችን ነው። በእነዚህ ዙሪያ ትንሽ እንግዲህ ከኦሪት ዘፍጥረት ትንሽ ገባ ብለን ምንጮችን ለማየት እንሞክራለን በተጠየቀው መሰረት። ይህም የተጠየቀው ጥያቄ እንዲህ የሚል ነው። ለዘመናት ክርስቲያኖች እናንተን ሲያሳድዱና ከምድር ሲያሳድዷችሁ እና መከራ ሲያሳዩአችሁ ከቦታ ቦታ ሲያሳድዷችሁ እንደኖሩ ታሪክ ይነግራል። አሁን ደግሞ የወደዷችሁ ወይም ደግሞ ያፈቀሯችሁ ይመስላል። በተቃራኒው እስላም ደግሞ ለዘመናት በእስላም ሀገር የሚኖሩ አይሁዶች በሰላም በጥሩ ሁኔታ ላይ ነበር የኖሩት። አሁን ደግሞ እየተዋጓችሁ ይገኛሉ። ምክንያቱ ምንድነው? ይህን ነገር ብታብራራልኝ የሚል ጥያቄ ነው የተጠየቀው። እና እንግዲህ ወገኖቼ በእርግጥ በትክክል ጥያቄው ረዘም ያለ ነው፣ አላነበቡትም ሁሉንም። ያው በኔ አጠር አድርጌ በኔ እይታ ነው። ጥያቄው እንዲህ ነው የሚለው። የኔ ጥያቄ ክርስቲያኖች ዛሬ ላይ ለእናንተ የሚያሳዩት ፍቅር እውነት ከልብ የመነጨ ነው? እንደ ክርስቲያን በልቡ ተንኮል እያሰበ ወዳጅ ከመምሰልና እንደ እስላም በቀጥታ ጠላት ሆኖ ጦርነት ውስጥ ከመግባት የትኛው የበለጠ ይጎዳል የሚል ጥያቄ ነው። እና እንግዲህ እንዳልሁትኝ በመጀመሪያ አሁን እንደ ጥያቄው አባባል በእርግጥ በሁኔታ ላይ ስናይ የክርስትናው እምነት ዓለም ከሮማ ጀምሮ ማለት ነው። ሮማ የክርስትናውን እምነት ከተቀበለችበት ጊዜ ጀምሮ የእስራኤል ልጆች ለዘመናት ሲያሳድድ የቆየ ነው ማለት ነው። እንደምናውቀው ጊሩሽ ስፋራድ የስፔን ጊሩሽ ወይም ደግሞ የፈረንሳይ ጊሩሽ ወይም ደግሞ እንዲሁም የእንግሊዝና የተለያዩ አገሮች በተለያዩ ጊዜያቶች የእስራኤል ልጆች ካሉበት ከተሰደዱበት እያባረሩ ሲሰዷቸውና የማይረሳው ደግሞ ከዛሬ 80 ዓመት በፊት በጀርመን ምድር ወይም በአውሮፓ ምድር የሆነው እናያለን። እና የዚህ አድማጭ ጥያቄ ምንድን ነው የሚለው? በታሪክ እንደምንረዳው ለዘመናት ሲያሳድዷችሁ የኖሩ ናቸው። በተቃራኒው ደግሞ በእስልምና እምነት ሀገር በእስላም ሀገሮች የሚኖሩ ይሁዳውያን ደግሞ በጥሩ ሁኔታ ኖረዋል። ዛሬ ላይ ደግሞ እስላሞቹ ሲዋጓችሁ እንደገና ክርስቲያኖቹ ደግሞ ያፈቀሯችሁ ይመስላል፣ ያቀረቧችሁ ይመስላል። ይሄ ተዚህ ላይ እንዴት ነው ሲል እንዴት ነው የሚል ጥያቄ ነው። እንግዲህ ወደ መጀመሪያው ስንሄድ ስር መሰረቱ ሾረሽ ይባላል። ስር መሰረቱ 3 ነገሮች አሉ። እንደምናውቀው ይስማኤል አለ። ሁሉም የአብርሃም ልጆች ናቸው። እነዚህ ታላቅ እምነቶችን በምናይበት ጊዜ ከአብርሃም ዘር የወጡ ናቸው ማለት ነው። ኢስማኤልን እናያለን። እንዲሁም ደግሞ ኢሳብና ያዕቆብን ወንድማማቾች እናያለን ማለት ነው። ከዚህ ላይ ነው እንግዲህ ስር መሰረቱ። እያንዳንዱ እንግዲህ በዛን ጊዜ ፈጣሪ አምላክ የሰጣቸው የዚህ ዓለም የሰጣቸው እንዴት ነው ምርቃት አለ። እያንዳንዱ በዚህ መልኩ ለነዚህ ሰዎች ለነዚህ እንትኖች መላእክት አላቸው ማለት ነው። በላይ በከፍታው እንዴት ነው የሚያሳየን? ዘፍጥረት መጀመሪያ እንበልና ዘፍጥረት እንዴት እንደሚያሳየን ካየን በኋላ ሁሉንም እናየዋለን። እና እንግዲህ ከዚህ ላይ የሚያሳየው ምንድነው? ከያዱዋ ኢሳብ ሶኔ ለያዕቆብ ይባላል። እንደሚታወቀው ኢሳብ ያዕቆብን ይጠላዋል። እንግዲህ በአማርኛ ቃል ላይ ሰጠን ይችላል። በኢብሪት ግን ልዩነት አለ። ኦየብ ሶኔ የሚባል ነገር አለ። ኦየብ ማለት የምናውቀው ሁልጊዜም በግልጽ የሚያሳድደን ጠላት ማለት ነው። ሶኔ ደግሞ ጥላቻ ነው። በልቡ ይጠላናል፣ ግን በውጭ አካሉ ልክ ይሄ ወንድማችን እንደጠየቀው ጥያቄ በውጭ አካሉ የሚወደን የሚመስል ነው። እና እንግዲህ የሚጠላ ማን ነው? ሶኔ ወይ ኦየብ ብለን የምንለው ማን ነው? ኢስማኤል ነው። ኢስማኤል ለምን ቢባል ኦሪት ዘፍጥረት ምዕራፍ 17 ላይ እንደተጻፈው እንዲህ ሲል ያሳየናል። በመጀመሪያ እንግዲህ እንደምናውቀው ለአብርሃም አባታችን የመጀመሪያ ልጁ ኢስማኤል ነው። ይሁን እንጂ መላእክት መጥተው ፈጣሪ አምላክ በግልጽ ከሳራ ከሚስትህ ወንድ ልጅን ትወልዳለህ፣ ቃል ኪዳኔንም የማቆመው ከሱ ጋር ነው በማለት ሲጠይቀው እንዴት ነው የሚለው? ከዚህ ላይ ኦሪት ዘፍጥረት ምዕራፍ 17 ከቁጥር 18 ላይ እንዲህ ሲል ያሳየናል። አብርሃምም እግዚአብሔርን
እስማኤል በፊትህ ቢኖር በወደድሁ ነበር አለው። እግዚአብሔርም አለ በእውነት ሚስትህ ሳራ ወንድ ልጅን ትወልድልሃለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ ይላል። አጠላ አድርጎም ስለ እስማኤልም ሰምቼሃለሁ፣ እነሆ ባርኬዋለሁ፣ ፍሬያማም አደርገዋለሁ፣ እጅግም አበዛዋለሁ። 12 አለቆችም ይወለዳሉ። ንስኢም ነው የሚለው በዕብራይስጡ አባባል። አለቃ ማለት እንግዲህ ባለፈው እንዲህ ተምረነዋል። ታላቅም ሕዝብ እንዲሆን አደርገዋለሁ ይላል። እንግዲህ ከዚህ ላይ እስማኤል የሆነው ተመርቋል። እስማኤልም የተመረቀ ነው። ታላቅ ሕዝብም ይሆናል። 12 ገዢዎችም ከሱ እንደሚወጡ ተመርቋል። ምክንያቱም የአብርሃም የአባታችን ልጅ ነው። ይሁን እንጂ ቃል ኪዳን የመንፈስ ቃል ኪዳኔን ግን ማደርገው በዝም የሚቀጥለው ዓመት ከሚወለድልህ ከይስሐቅ ጋራ ነው ይላነኝ በማለት ነው የሚያሳየው። ከዛ ደግሞ ወደ ኦሪት ዘፍጥረት ምዕራፍ 21 ከቁጥር 8 ጀምረን ስናይ ደግሞ እንዲህ ሲል ያሳየናል። ቁጥር 9 ላይ ሳራም ከቁጥር 8 ጀምሮ እንዲህ ሲል ያሳያል። ሕዝቡም ማለት ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። አብርሃምንም ይህችን ባሪያ ከነ ልጇ አሳድድ፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር ውርስን አይወርስምና አለችው ይላል። ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት ይላል። ይሁን እንጂ ፈጣሪ አምላክ ቀጠል አድርጎ ወደ 12 ምን ይላል? እግዚአብሔርም አብርሃምን አለው ስለ ባሪያህና ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና በማለት የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ ዘርህ ነውና በማለት ያሳያል። እንግዲህ ከዚህ ላይ ከእስማኤል ጋር ያለው ምንድነው? እስማኤል ምርቃትን ተመርቋል። የአብርሃም ልጅ ስለሆነ ምርቃትን ተመርቋል። ይሁን እንጂ የመንፈስ ምርቃትን የተመረቀው ይስሐቅ አባታችን ነው ማለት ነው። ስለዚህ እስማኤል ውርስ ስላልወረሰ ውርስ ስላልተሰጠው እሱ ብቻ አይደለም። እንደገና አጋር ቆይታ ሳራ እናታችን ከሞተች በኋላ ቆይታ ደግሞ እንደገና 6 ልጆች የወለደችለትን በሙሉ እነሱ የምድር ውርስ አላገኙም፣ የመንፈስ ውርስ አላገኙም። የመንፈስ ውርስ የተሰጠ ለይስሐቅ አባታችን ነው። ስለዚህ እሱ ውርስ ባለማግኘቱ ሁልጊዜም የሱ መልአክ የእስማኤል መልአክ ለ400 ዓመት ሲከራከር ነበር ማለት ነው። ታና ድራቢ እስማኤል ከሚባለው ትልቅ ምድራሽ ድራቢ ላዘር ከሚባለው ትልቅ ምድራሽ እንደሚያሳየው የእስማኤል መላእክት እንግዲህ እያንዳንዱ ኡማ ይባላል ወይም እያንዳንዱ ሀገራት የራሳቸው የሆነ መላእክት በላይ በከፍታው ኃይል አላቸው፣ መላእክት አላቸው። ያን መላእክት በፍጹም ሲከራከር ቆየ። እንዴ ግርዛት ያደረገ በሙሉ ሁሉ ካንተ ደሞዝን ያገኛል ብለህ አልተናገርህምን? አዎ ያገኛል እንጂ። ታዲያ ይሄን ካደረገ እስማኤል ግርዛት አድርጎ በ13 ዓመቱ ለምንድነው ከአባቱ ውርስ ያላገኘው በማለት ለ400 ዓመት እንደተከራከረ ይሄ ድራቢ ኤላዛር የተባለው ምድራሽ ትልቅ ምድራሽ በሰፊው ተንትኖት ያሳየናል። ይህ ማለት እንግዲህ እስማኤል ኦየብ ወይም ጠላት ነው፣ የታወቀ ጠላት ነው፣ በቀጥታ የሚዋጋ ጠላት ነው። ለምንድነው ጠላት የሆነው? ውርስ አላገኘም፣ ከአባቱ ምድር ውርስ ባለማግኘቱ። በዚህ ምክንያት ሁልጊዜም ግልጽ የሆነ ጠላት ነው። እንደሚሉት በመጨረሻው ጊዜ እንደምናውቀው እስማኤል ወደ ፈጣሪ ተመልሶ አብርሃም አባታችን በሞተ ጊዜ ሁለቱ ይስሐቅና እስማኤል ቀበሩት ይላል። ይህ ማለት ይስሐቅ ውርስ እንደተቀበለ ይስሐቅ በረከት እንደተቀበለ በማመን እስማኤል ከሱ በኋላ ሆኖ ምንም እንኳን እሱ ትልቅ ቢሆንም ይስሐቅን ወደፊት አድርጎ አባታቸው እንደቀበሩ ያሳየናል ማለት ነው። እና እንግዲህ የውርስ ጠብ አለ። ይሄ ውርስ ጠብ የዘላለም ውርስ የውርስ ጠብ ስላለ ስለዚህ በዚህ ምክንያት ሁልጊዜም በዚህ መልኩ ሊጠላል እና እንግዲህ ይሄ መላእክቱ ለ400 ዓመት የተከራከረው ምን ብሎ ነው? ድርሻ የለውም ወይ በእስራኤል ሀገር ነው። ምንም እንኳን ፋራን የተባለው የፋራን ተራራ ለእስማኤላውያን የተሰጠ ቢሆንም ከዚህ ከአብርሃም አባታችን ከዚች ውርስ ወይም የመንፈስ ውርስ ማግኘት የለበትም ወይ የሚል ክርክር ነው የተከራከረ። በዛን ጊዜ ይላን ይሄ ድራቢ እስማኤል የተባለ ትልቅ ምድራሽ በዛን ጊዜ የእስራኤል ልጆች በስደት በነበሩበት ጊዜ
ለእስማኤላውያን እችን ሀገር ሰጧት ቆየ ይላል። ለምን ቢባል ይላሉ በዕብሪቱ አባባል ምን ይላሉ? ግርዛት በማድረጉ ይሁን እንጂ ግርዛታቸው ልክ እኛ ይሁዳውያን እንደምናደርገው ግርዛት አይደለም። ለምን ሲባል መዓል በሎ ፓራ ኪሎ ሎ መዓል ይላሉ። ማለትም ግርዛት አድርጎ ከውስጥ ያለችውን ስብ ያላወጣ ልክ እንዳልገረዘ ነው የሚቆጠረው። እና እስማኤላውያን እንደማንኛውም ግርዛት ይቆርጣሉ፣ ግን ከውስጥ የምትወጣውን ስብ ማውጣት የሚችሉ የኛ የይሁዳውያን ግርዛት ለየት ያለ ግርዛት ብቻ ነው ማለት ነው። ስለዚህ ሀገሪቱ ባዶ በነበረችበት ጊዜ የእስራኤል ልጆች በሮማውያን ተሰደው በነበሩበት ጊዜ ለማን ተሰጣ ቆየች? ይህች ሀገር ለእስማኤላውያን ተሰጣ ቆየች ማለት ነው። በዛን ጊዜ ድራቢ ኢሽማኤል የሚለው ቀጠል አድርጎ ምን ይላል? ኦይ በስሙኤል ይላል። በዛን ጊዜ ከብላም ያለውን ትንቢት በመቀጠል ኦይ በስሙኤል፣ የዛን ጊዜ ፈጣሪ አምላክ ይህን ነገር ሲፈጽመው ማን በህይወት ይኖራን ይላል። ለምንድን ነው ሲባል የእስራኤል ልጆች ጊዜያቸው አውቅቶ የስደት ጊዜያቸው አውቅቶ በሚመለሱት ጊዜ በዛን ጊዜ እሱ የሚጣላቸውና እንዳይመጡ የሚከላከላቸው ኢስማኤል ነው። ምክንያቱም የእሱ መላእክት ለ400 ዓመት ያህል ተከራክሮ እች ምድር እንድትሰጠው አድርጎ ቆይቶ ነበርና። ለምንድን ነው ስሙ ኢስማኤል ስሙ ኢሽማኤል የተባለው? ለምንድን ነው? እንግዲህ አጋር መላእክት መጥቶ ስሙን ኢስማኤል ብለሽ ጥሪው ነው ያላት። ስለ ፈጣሪ አምላክ ሰምቶሻል ነው የሚለው። ከሰማት ለምንድን ነው ሳማኤል ለምንድን ነው ያልተባለው? ሳማኤል መባል ነው የነበረበት። ለምን ኢሽማኤል ተባለ? ኢሽማኤል ማለት የመጪ ጊዜ ነው። ተዝላይ ድራቢ ላዘር የሚባለው ምድራሽ ምን ይላል? ይሽማኤል ማለት የሚመጣ ጊዜ ነው። በሚመጣው ጊዜ በመጨረሻው ጊዜ የእስራኤል ልጆች በስደት በነበሩበት ጊዜ ምድሪቱን ይዞ በሚቆይበት ጊዜ የእስራኤል ልጆች ተመልሰው ምድሪቱን ለመያዝ ሲያደርጉ የዛን ጊዜ ኢስማኤል ማት መከራ በእስራኤል ልጆች ያደርሳል። ኦይ በስሙኤል ማን ነው በዛን ጊዜ ይሄን ነገር ሲፈጽመው ማን በህይወት ይኖራል በማለትና ብዙ መከራን እንደሚያደርስብን ይህ ማለት ከምድሩን ስላለ የእስራኤል ልጆች ምድሩን እስካችን የእስራኤል ምድር እስካልነቁ ድረስ የእስላም ሀገሮች ምንም ነገር አሁን ልጅ ወንድም እንደጠየቀው ጥያቄ ምንም ነገር አላደረጉብንም ነገር። ይሄ ነገር ግን የሚመጣው የእስራኤል ልጆች ስደታቸው አብቅቶ ወደዚህ ምድር ስንመለስ ግን እንዳንመጣ የሚከላከሉት ግን አሁንም እስማኤላውያን ወይም ደግሞ የእስልምናው ዛሬ ወደ እስልምና የተቀየረው የእስልምናው እምነት ዓለም ነው ማለት ነው። እየተዋጋነን ያለ ልክ እሱ እንደጠየቀው ማለት ነው። እና ስለዚህ ጠቅለል ስናደርገው እስማኤላውያን በስደት በነበረንበት ጊዜ ያልተዋጉንና በሰላም አብረውን የኖሩት ለምንድን ነው? ታሪክ እንደሚያሳየን ስንል ኮልኦድ ሁልጊዜ ምችን ሀገር ከዚች ሀገር እስካልተቀመጥን ድረስ ምንም ነገር አንረብሻቸውም ማለት ነው። ይሁን እንጂ ወደዚህ በምንመጣበት ጊዜ ግና ልክ እንዳንመጣ የሚከላከል እንደሚሆን ይህ ድራቢ ኢሽማኤል የተባለው ምድራሽ ከዛሬ 1900 ዓመት በፊት አስቀድሞ ጽፎታል። እና እንግዲህ ይሽማኤል ማለት ምንድነው? በመጪው ጊዜ በዛን ጊዜ ፈጣሪ አምላክ ይህን ሲሰማ ማለት ነው። የዛን ጊዜ የእስራኤል ልጆች ሲጮሁ ይሽማኤል ፈጣሪ አምላክ በዛን ጊዜ እስማኤል በሚያደርስባቸው መከራና ሰቆቃ የእስራኤል ልጆች ሲጮሁ ወደ ፈጣሪያቸው ሲመለሱ ይሽማኤል ፈጣሪ አምላክ ይሰማን የመጪ ጊዜ ነው ማለት ነው። ይህ ማለት በተቃራኒው ዛሬ ይሽማኤል ለኢትዮጵያ ለኛ አጠቃላይ ለይሁዳውያን ልክ እንደ አማን ወይም ደግሞ እንደ አርቴክስስ ነው ማለት ነው። ወደ ፈጣሪ አምላክ የሚያቀርበን ማለት ነው። መከራ ሲያደርስብን ያ ሁሉ መከራ ፈተናው ሲበዛብን በዛን ጊዜ ወደ ፈጣሪ አምላክ ስንጮህ በይሽማኤል ፈጣሪ አምላክ በዛን ጊዜ ይሰማል። ምንድነው? እስማኤል የሚያደርስብን መከራ እስማኤል በሚያደርስብን ሰቆቃ በዛኔ እሱ ወደ ፈጣሪ አቀረበን ማለት ነው። ልክ እንደ አማንና እንደ አርቴክስስ ከዛሬ 2200 ዓመት በፊት እንዳደረገውና ወደ ፈጣሪ አምላክ እንዳቀረበንና ሁለተኛው ቤተ መቅደስ እንደተሰራው ማለት ነው። እና የኢስማኤል ስራው ተነስሙ ኢስማኤል የመጪ ጊዜ በመጪው ጊዜ የእስራኤል ልጆች ከስደት ሲመለሱ እሱ እንዳይመጡ ይከላከላቸዋል። ምክንያቱም አገሪቱ ባዶ በነበረችበት ጊዜ ለሱ ተሰጣ ቆይታለች። የዛን ጊዜ ደግሞ እኛ የእስራኤል ልጆች በደረሰብንና እሱ በሚያደርስብን መከራ ወደ ፈጣሪ ስንጮህ በዛን ጊዜ ፈጣሪ አምላክ ይሰማናል ማለት ነው። ወደ ክርስትናው ስንሄድ ደግሞ እንደምታውቁት ያዕቆብና ኤሳው ወንድማማቾች ናቸው። የኤሳውና ያዕቆብ ምርቃን ሁላችሁም እንደምታውቁት ኦሪት ዘፍጥረት ምዕራፍ 25 ላይ ጀምሮ እንደሚያሳየን እንግዲህ አብርሃም አባታችን በሞተ ጊዜ ያዕቆብ አባታችን የሐዘን ምግብ አዘጋጅቶ ነበር። ምስርና እንቁላል እንዴት ነው የሚሉትኝ አጋልጋል ምስቶበል ክብ ነገሮችን ነው የሚበላ ነበር እና በዛን ጊዜ ያዕቆብ አባታችን
እንግዲህ እነዚህ ልጆች የ15 ዓመት ልጆች ነው የነበሩ ይስሐቅና ያዕቆብ ወንድማማቾች መንትዮቹ የ15 ዓመት ልጆች ናቸው ያ አብርሃም አባታችን በሞተበት ጊዜ እና በዛን ጊዜ ይስሐቅ ወደ በረሃ ሄዶ ነበር። ያዕቆብ አባታችን ደግሞ የሐዘን ምግብ ምስር አዘጋጅቶ ያገኘዋል እና ከዚህ ምስር ከዚህ ቀይ ወጥ እባክህ ስጠኝ ይለዋል። መጀመሪያ ብኩርና ስጠኝ ካለ ይለዋል። ይሄ ብኩርና ለኔ ምኔ ነው? እንግዲህ ገና በ15 ዓመቱ ነው። እኔ ልሞት ነው። ይሄ ብኩርና ለኔ ምኔ ነው? ይህ ማለት ምንድነው ሲሉ ከዚህ ላይ ሊቃውንቶቻችን ገና የ15 ዓመት ልጅ የሞተው በ147 ዓመቱ ነው። ገና የ15 ዓመት ልጅ እኔ ልሞት ነውና ብሎ ያለው ለምንድን ነው ሲለው እኔ የዘላለም ዓለም ህይወት የለኝም፣ የምድር ዓለም ነው የኔ ህይወቴ። እንግዲህ ይስሐቅ የምድሩን ዓለም መርጧን ማለት ነው። ያዕቆብ አባታችን ደግሞ የዘላለም ዓለሙን የመጪውን ዓለም ስለመረጠ እንግዲህ ለይስሐቅ በዚህ በምድር ዓለም ሁሉ ነገር ተሰጥቶታል ማለት ነው። ለያዕቆብ አባታችን በተቃራኒው ግን ሁልጊዜ ስቃይ ነው። እንግዲህ እንደምታውቁት እንደ እስራኤል ልጆች ሰቆቃና መከራ በዚች ምድር ዓለም የደረሰበት ህዝብ የለም። ምንጩ ከየት ነው? ከዚህ ላይ ነው። እና አሁን ይስሐቅ ምንድነው ያለው? እኔ ልሞት ነውና እባክህ ከዚህ ምግብ ስጠኝ አለ። በ15 ዓመቱ እንደሚሞት አውቆ ነው ሲባል አይደለም። የሞተው በ147 ዓመቱ ነው። ይሁን እንጂ እሱ የሚኖረው የምድር ዓለም እንጂ የመጪ ዓለም ስለሌለው እኔ የመጪው ዓለም ስለሌለኝ እባክህ ስጠኝ በልቼ ልሙትበት፣ ሐዘን ምናምን የሚለው ነገር ለኔ አይሰራም እንዳለው ያሳያል። ከዛም በኋላም ደግሞ ከሰጠው በኋላ ምግቡን ከሰጠው በኋላ በልቶ ምርቃቱን እንዳቃለለና ምርቃቱን በቀላሉ እንደሰጠ ያሳየናል። ኦሪት ዘፍጥረት ምዕራፍ 25 ላይ ማለት ነው። እንደገና 27 ላይ ደግሞ የሚያሳየን ምንድነው? በ27 ላይ ደግሞ ያዕቆብ አባታችን ተመረቀ። በዛን ጊዜ ምንድነው ያለው ይስሐቅ? አባቴ ይሙትና የአባቴ ቀን ሞት ይቅረብና ወንድሜን ይስሐቅን እገድለዋለሁ የሚል ነበር። እንግዲህ ምን ማለት በጥላቻ የተሞላበት ሲና ማለት ነው። ሲናና ኦየብ ሁሉ በዕብሪት የራሳቸው ይሆናል። ኦየብ ማለት የምናውቀው ጠላት ሁልጊዜም ልንጠነቀቅበት የምንችለው ማለት ነው። ሶኔ ማለት ደግሞ ይጠላን፣ በልቡ ይጠላናል፣ ግን እንደሚጠላን አናውቅም ማለት ነው። እንግዲህ ኢስማኤል የምናውቀው የምድር ውርስ ያላገኘ ጠላት ነው። ሁልጊዜም ወደዚችን ምድር መጠን ለመያዝ ስንል የሚጣላን ጠላት ነው። ይስሐቅ ግና እችን የመንፈሱን ዓለም ለማስተው የሚጣላ ጠላት ነው ማለት ነው። ሶኔ ይባላል። ሶኔና ኦየብ የተለያዩ ናቸው ማለት ነው። እና እንግዲህ ይሄ ምርቃት ከሆነ በኋላ ወንድሜን እገድለዋለሁ ነው ያለ። እንግዲህ ያዕቆብ አባታችን ከ22 ዓመት ስደት በኋላ ተመልሶ ሲመጣ ይስሐቅ እንዴት ነው ሊቀበለው ሄደ? 400 ወታደር ይዞ ሊቀበለው ሄደ። ከዛ በፊት ግን የይስሐቅ መላእክቱ ተዋጋው። እንግዲህ እንደምታዩት ኦሪት ዘፍጥረት ምዕራፍ 32 ላይ እንደሚያሳየን መላእክቱ የይስሐቅ መላእክት ተዋጋው። ሳሮ ሸሊሳብ ይባላል። ሳሮ ሸሊሳብ ማለት እንግዲህ ሳሜህ የምንለው ወይም ደግሞ አሁን ይሄ ሰይጣን ሶስት ስራዎች ያለው ሰይጣን የይስሐቅ መላእክት ነው ማለት ነው። የሱ ጠብ እንግዲህ ያዕቆብን የመጪውን ዓለም እንዳያገኝ ማድረግ ነው ዋና ዓላማው። እንግዲህ አሁን ይስሐቅ ማለት ኤዶም ነው። ኤዶም ማለት ደግሞ ሮማ ነች። ሮማ ማለት ደግሞ ክርስትናው ነው። የክርስትናው እምነት ዓለም አሁን ዋና ዓላማው ምንድነው? ፈጣሪ አምላክ የሰጠንን ኪዳን ብሉ አድርጎ ለነሱ አዲስ ማለት ነው። ከአዲሱ ኪዳን ደግሞ ምንም ትእዛዝ የለም። እንግዲህ ከትእዛዝ ነፃ ነው የክርስትና እምነት ዋና ዓላማው ወይም ርዕዮተ ዓለሙ ዋናው ምንድነው? እመን ብቻ። ይሄ ኢየሱ ያድናን ብለህ ካመን ከዛም በኋላ ምንም ትእዛዝ የለም። ምክንያቱም ትእዛዙን ሰርዘውታል። ለምንድን ነው ትእዛዙን ፈጣሪ አምላክ የሰጠውን መመሪያውን ኦሪትን የሰረዙት? ለምንድን ነው? አሁንን የመንፈሱን ዓለም ለማሳጣት። እንግዲህ እንደምታዩት እኮ አሁን ሲሰብኩ እኮ ቻይናዎችንና ወደ ታይላንድና ወደ ቻይና ወደ ሩቅ ምስራቅ ሄደው እኮ አይደለም የሚሰብኩ ወደኛ ግቡ እያሉ የሚሰብኩት እኮ የእኛን ይሁዳውያንን ነው። ለምንድን ነው? ከመንፈስ ዓለም ለማስራቅ። ምክንያቱም ከያድዋ ይስሐቅ ሶኔ ለያዕቆብ ይባላል። ከያድዋ ይስሐቅ ሶኔ ያዕቆብ አባታችን መላእክትን አሸንፎ የይስሐቅን መላእክት ያሸነፈ አባታችን ይስሐቅን እንዴት ነው የሚፈራው? እንዴት ነው ያለው? አጽለኒና ሚያዳኺ ሚያዲሳ ፈጣሪ አምላክ ሆይ አትርፈኝ እባክህ። ሚያዳኺ ተወንድሜ እጅ ሚያዲሳ ተይስሐቅ እጅ። ሁለት ጊዜ ነው። ለምንድን ነው? ይስሐቅ ወንድሙ እንደሆነ ሁላችን እናውቃለን። ለምንድን ነው ይህን የመሰለ ቃላት ያዕቆብ አባታችን የተናገረው ብለን ስንል አሁን የወንድማችን እንደጠየቀው ጥያቄ አስጢለኒና ሚያዳኺ ሚያዲሳ ማለት አትርፈኝ አድነኝ እባክህ እፈራዋለሁና ከወንድሜ እጅ ከይስሐቅ እጅ ነው የሚለው። ከወንድሜ እጅ ወንድሜ ከመስሎ ከሚመጣው እባክህ አድነኝ
ጠላቴ ኢሳው መስሎ ከሚመጣው ኢሳው ራሻ ወይም ኢሳው አረመኔ ሆኖ ከሚመጣው እኔ ራሴ እቋቋመዋለሁ፣ ወንድሜ መስሎ ከሚመጣው ግን አድነኝ በማለት ነው ለፈጣሪ አምላክ ያዕቆብ አባታችን የጸለየ። ለምንድን ነው የኢሳብ ስራ የኢሳብ ሮት ዓለም ነው። የኢሳብ ዓላማው ወዳጅ መስሎ ወንድም መስሎ የእስራኤል ልጆች ከዚያ ካለን ከመንፈስ ዓለም ወይም ደግሞ ከፈጣሪ አምላክ ጋር እስራኤል ማለት እንግዲህ አሁን የኢሳብ መላእክት ተፋትሮ ያዕቆብ አባታችን ባሸነፈው ጊዜ እንግዲህ በኋላ ስምህ ያዕቆብ ተብሎ አይጠራ እስራኤል ነው ያለው። እስራኤል ማለት ሳሪታ ከሰው ጋርም ከፈጣሪ አምላክ ጋርም ከፈጣሪ አምላክ ኃይል ማለትም ከመላእክት ጋርም ተፋትረህ አሸንፈሃልና ከእንግዲህ በኋላ ስምህ እስራኤል ይባል ነው ያለው። እንግዲህ መላእክትን ያሸነፈው ኢሳብን የፈራው ለምንድን ነው? ወንድሜ መስሎ ከሚመጣው ጠላቴ እባክህ ፈጣሪ ጠብቀኝ፣ ጠላት መስሎ ኢሳብን መስሎ ከሚመጣ ጠላት እኔ ራሴ እቋቋመዋለሁ። እና እንግዲህ ዋናው ጠቅለል ስናደርገው ዋናው ለጥያቄው መልሱ እስማኤላውያን ዛሬ የሚዋጉን ወደ ምድሩ እንዳንመጣ የተሰጣቸው ስጦታ ነው። እንግዲህ እኛ ማንም ጠላት የለንም። ሁሉም ዓለም ጠላታችን የራሳችን ነን። ለምን ቢባል እኛ ከፈጣሪ አምላክ ከገባነው ቃል ኪዳን ከኦሪት ፈቀቅ ስንል ፈጣሪ አምላክ ባቢሎንንም ሊያመጣብን ይችላል፣ ሮማንም ሊያመጣብን ይችላል። አሁን ደግሞ በመጨረሻው ጊዜ በሐሪት አያሚም ደግሞ እስማኤል ነው የተሰጠው ስራ የእስራኤል ልጆች ወደ ፈጣሪ አምላክ ለማቅረብ የተሰጠው እስማኤል ነው። ስለዚህ ነው እንግዲህ ኦይ ሚህየ በስሙኤል በዛን ጊዜ ፈጣሪ አምላክ ይሄን ነገር ሲያደርገው በመጨረሻው ጊዜ ማን በህይወት ይኖራል ሲል ይድራቢ ለዘር የተናገረው እና ስለዚህ እንግዲህ የሚያሳየን ለጥያቄው ጠቅለል አድርገን መልስ ስንሰጥ ስናዘጋጅ የሚያሳየው ዛሬ እስማኤላውያን የሚዋጉን ወደ ምድሪቱ እንዳንመጣ ነው። ወደ ፈጣሪ አምላክ ወደ ምድሪቱ ለመምጣት ተፈቅዶልናል። ይሁን እንጂ የመጣ ነው ኦሪትን ሳንጠብቅ ነው። ሁሉም ሰው 80% የሚሆነው ኦሪት ምን እንደሆነ አያውቅም። የፈጣሪ አምላክ ትእዛዝ ምን እንደሆነ አያውቅም። በኃይላችን በጉልበታችን እንኖራለን የሚል ነው። ስለዚህ እስማኤል 80 ዓመት ኑሮ የሚዋጋንን እስካሁንም ድረስ ያላበቃ ጦርነት ያለ እሱ ወደ ፈጣሪ አምላክ ሊያቀርበን የታዘዘ ስለሆነ ማለት ነው። ስለዚህ ዛሬ እሱ የተዋጋን ይገኛል። በተቃራኒው ደግሞ የዶማያስ ሮማ ክርስትናው ርዕዮተ ዓለም ደግሞ የወደደን መስሎ ይታያል። የወደደን መስሎ የሚታይበት እውነት ወዶን አይደለም፣ ለማጥፋት ይፈልጋል። በጦርነት ያልተቻለውን ዛሬ በስብከትና ወንድሜ እኮ ነህ፣ እኛ እኮ አንድ እኮ ነን፣ ኢየሱስ ማለት እኮ ይሁዲ እኮ ነው፣ ከይሁዲ የወጣ እኮ ነው እምነት፣ ይህ እምነት ማለት እኮ ከይሁዲ የመጣ ልክ በዚህ መልኩ ለማቀራረብና ለማጥፋት ይፈልጋሉ። ወገኖቼ ዛሬ በአሜሪካ 6 ሚሊዮን ይሁዲ አለ ሲባል ትሰማላችሁ። ይሁን እንጂ ከ6 ሚሊዮኑ 1 ሚሊዮን እንኳን አይኖርም። ሁሉ ቦለሉት ወይም ደግሞ ወደ ክርስትናው ተቀላቅሏል ማለት ነው። ተቀላቅሏል ማለት በየትኛውም ዓለም ያለ እንዲሁም በኢትዮጵያም የነበርነው በሙሉ ወደ ክርስትናው ለምንድን ነው? በስብከት በጦርነት ያልቻሉትን በስብከትና አንተ እኮ ወንድሜ ነህ። ያዕቆብ አባታችን የጸለየው ምንድን ነው? አስጢለኒና ሚያዳኺ ሚያዲሳብ እባክህ ፈጣሪ አምላኬ ከወንድሜ እጅ ከኢሳብ እጅ አድነኝ። ከኢሳብን መስሎ ከመጣ እዋጋዋለሁ፣ ወንድሜ መስሎ ከመጣ ግና ሊያሸንፈኝ ይችላል። ስለዚህ በዚህን ጊዜ እባክህ ፈጣሪ አምላክ ላይ አትርፈኝ ሲል ያዕቆብ የተማጸነው ይሄንኑ ነው። እና እንግዲህ እነሱም እውነት ወንድም መንትዮች እውነት ወንድም መስሎ መቅረብ ከዛም በኋላ ከመንፈስ ከዛ ከመጪው ዓለም ለማራቅ መታገል የነሱ ስራ እንግዲህ ሶኔ ማለት ጥላቻ ወዳጅ መስሎ ቀርቦ ከመንፈስ ማሳጣት ማለት ነው። የእስማኤል ግና በቀጥታ የተሰጠው ነው። በቀጥታ እየተዋጋ ወደ ፈጣሪ አምላክ ሊያቀርበን የታዘዘ ነው ማለት ነው። እና እንግዲህ እነዚህ ሁለቱ የሚያሳየን ከስር መሰረቱ ስንል ከእስማኤልም ሆነ ከኢሳብ ስንል እስማኤል የምድር ውርስ ባለማግኘቱ ነው። እንደገና ደግሞ የእስራኤል ልጆች በስደት በነበሩበት ጊዜ ተሰጥቶት እቺ ምድር ተሰጣው በመቆየቱ ነው። ኢሳብ ግና ሁልጊዜም ሊያጠፋን ይፈልጋል። ሊያጠፋን የሚፈልገው ግን ወንድም መስሎ ማለት ነው። ወንድም መስሎ ከመንፈስ ለናቴኮታኑ ምሮሃ መንፈስ እንግዲህ ምን ይላሉ ሊቃውንቶች? ጀርመኖች 6 ሚሊዮን ቢገድሉ ስጋቸውን የገደሉ ነፍሳቸውን አልገደሉትም። አሁን ግን ሰባኪዎች በተለይ ክርስትናው ዓለምና በአሜሪካ ውስጥ እያደረጉ ያሉት ግን በመንፈስም በስጋም ነው እየገደሉ ያሉ። ለምን ቢባል ብዙዎቹን ወደዛ አግብተዋቸዋል ማለት ነው። ይህ ማለት ከመንፈስ ኒትኮታም ለናቴክ ወይም ደግሞ ከመንፈስ ቆርጠዋቸዋል። ከፈጣሪ አምላክ ጋር አለያይተዋናል። አሁን በሙሉ ወደ ክርስትና የገባ ይሁዲ በሙሉ ከመንፈስ ተቆርጧል። እንግዲህ ከፈጣሪ አምላክ ጋር ግንኙነት የለውም። ካሬት የሚባል ነገር አለ፣ ተቆርጧል። ይህ ማለት በምድሩም ዓለም በሰማዩም ዓለም አጠፉንን ማለት ነው። እስማኤል ግና
ምናልባት በስጋ ሊገለን ይችላል፣ በአሸባሪ በተለያዩ ነገሮች በስጋ ሊገለን ይችላል። በመንፈስ ግን ነፍሳችን ወደ ከፍታው በምትሄድበት ጊዜ እንዴት ነው የሚሉትኝ ኪዱሽ ሐሸም የሚባል ነገር አለ። የፈጣሪ አምላክን ስም እየጠራን በመሞታችን ነፍሳችን ወደ ገነት ታርፋለች እንጂ አጠፋም። ወደ ክርስትና ወደ ተለያዩ የባዳ ምልክቶች ገብተን በምንሄድበት ጊዜ በምድር ዓለምን በሰማያዊ ዓለምን ልናቴክ ወይም ደግሞ ቆረጠን ማለት ነው። ይህ ማለት እንግዲህ ወንድም መስሎ የሚቀርበው ጠላት ነው ማለት ነው። እና ጥያቄው ጥሩ ጥያቄ ነው። ሌላም ጥያቄ አንድ ወንድምም የጠየቀው ጥያቄ አለ። በቀጣዩ ሰሞን እናቀርበዋለን። እና የሁለቶቹን ጠብ ስናይ እያንዳንዱ ከሰማይ መላእክት አላቸው። በመላእክታቸው አማካኝነት ከላይ በከፍታው ካሸነፉ በምድርም ያሸንፋሉ ማለት ነው። እና እስማኤል እኛ የእስራኤል ልጆች በስደት በነበርንበት ጊዜ በላይ በከፍታው 400 ዓመት ታግሎ አሸንፎ ቆየ። አሁን ደግሞ ኦይሚዬ በስሙኤል በዛን ጊዜ ፈጣሪ አምላክ ይሄን ነገር ሲያደርገው ማን በህይወት ይኖራል? እስማኤላውያን ሊያደርሱብን የሚችሉት መከራ። ይህም ደግሞ የእስራኤል ልጆች ወደ ፈጣሪ ባለመቅረባችን ልክ እንደ አማንና እንደ አርቴክስስ ብትር ሊሆኑን ነው ማለት ነው። ይህን ይመስላል። በቀጣዩ ጊዜ እስከምንገናኝ ሰላም የሰፈነበት ሳምንት ይሁንላችሁ። ይሁንልን። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ለጠያቂዎችም በጣም አመሰግናለሁ። ጥያቄ ካለ ትምህርት አለ ማለት ነው። ይህን ይመስላል ለዛሬው። ሰላም ሰላም።